ሰላም እንደምናላችሁ በያላችሁበት የጌታ ሰላምና ጸጋ ይብዛላችሁ። ወንድማችሁ ዘማሪ አብርሃም አላኬ ይባላል። ሰላም ጤና ይስጥልኝ የአርዳ ቲዩብ ተከታዮቻችን። ዛሬ በጌዴኦ ምድር ላይ ላለፉት 50 ዓመታት የጌዴኦፋ ቋንቋ የተዘመሩ ዝማሬዎች ምክንያት በማድረግ ዛሬ የምረቃ ቀን ላይ እንገኛለን። የምረቃ ፕሮግራሙን የታደሙ እንግዶችን እየገባን እንጠይቃለን፣ እንዲሁም የተሰማቸውን ስሜት እናጋራችኋለን። መልካም የምረቃ በዓል እንዲሆንላችሁ እየተመኘው መልካም ቆይታ ይሁንላችሁ። ሰላም እንደምናላችሁ በያላችሁበት የጌታ ሰላምና ጸጋ ይብዛላችሁ። ወንድማችሁ ዘማሪ አብርሃም አላኬ ይባላል። ዛሬ ያለነው በዲላ ከተማ ስቴዲየም ነው። ምክንያቱ ደግሞ ከ50 ዓመት በላይ የተዘመሩ የአባቶቻችንን ዝማሬዎች በአልበም ደረጃ ሰርተን እሱን ለማስመረቅ በዚህ ቦታ ተገኝተናል። ምክንያቱም ደግሞ ከ50 ዓመት እስከ 60 አካባቢ ያሉትን የአባቶቻችንን ዝማሬዎች በአልበም ደረጃ ሰርተን እሱን ለማስመረቅ ነው በዚህ ያለነው። በዚህ ዝማሬዎች ያልተባረከ ሰው የለም፣ እየሰማ ያላደገ ሰው የለም። በሰርግ ቦታ በለቅሶ ቦታም እንዲሁም ደግሞ የተለያዩ ዝግጅቶች በሚደረጉባቸው ቦታዎች ሁሉ ሲዘመሩ ሲመለክባቸው የቆዩ ዝማሬዎች ናቸው። ስለዚህ እነዛ አባቶች ዛሬ ላይ አንዳንዶቹ ከአገልግሎት የራቁ አንዳንዶቹ ደግሞ ወደ ጌታ የሚሄዱ አሉ። እነሱን ለማስታወስም እውቅና ለመስጠትም እንዲሁም ደግሞ ለሚቀጥሉት ትውልዶች ቀጣይ እንዴት ጌታን በታማኝነት ጸንቶ በመቆም ጌታን እንዴት ማገልገል እንደሚቻል ከነሱ ቡራኬንም ለመውሰድ ከነሱ ምክርንም ለመውሰድ በዚህ ቦታ ተገኝተናል። በዚህም ደግሞ በእጅጉ ደስ ብሎናል፣ ህዝቡም ደስ ብሎታል እና ስለዚህ እግዚአብሔር ይመስገን ማለት እንወዳለን። የአሁን ትውልዶች ከቀደሙት መማር ያለባቸው በጣም ብዙ ነገሮች ይኖራሉ። ከነዚያ መካከል አንደኛው ጸንቶ መቆምን፣ ጸንቶ መቆየትን፣ እግዚአብሔርን በታማኝነት ማገልገልን ከዚህ ከቀደሙት አባቶች በእርግጠኝነት ይማራሉ ብዬ አስባለሁ። እኔ አንዱ ወጣት ዘማሪ እንደመሆነ መጠን ከነሱ መማራቸው ነገሮች ይኖሩኛል። ለምሳሌ ምናልባት ስም ብንጠቅስ አንዳንዶቹን መርሳት ስለሚሆንብኝ እኔ ቾክ ይዘው ወይም ደግሞ ማርከር ይዘው ባያስተምሩኝ እንኳን ከህይወታቸው እየተማርኩ ከነሱ አካሄድ እየተማርኩ ያደግኩ ሰው ነኝ። ዛሬ ከነሱ የተቀበልኳቸው ብዙ ነገሮች አሉ። ስለዚህ የነሱን ፈለግ ተከትዬ እግዚአብሔር በረዳኝ መጠን ዛሬ በነሱ ጎዳና ውስጥ እንዳለው ይሰማኛል። ስለዚህ አሁን ያለው ትውልድ ከነሱ መማር አለበት ብዬ የማምነው አንደኛው ጸንቶ መቆም፣ እግዚአብሔርን በቅድስና ማገልገል፣ እግዚአብሔር የሰጠውን ህዝብ ደግሞ በታማኝነትም በመቀደስም በመለየትም፣ ምክንያቱም መጽሐፍ ቅዱስም ሲናገር ያለ ቅድስና እግዚአብሔርን ማየትም ደስ ማሰኘትም አይቻልምና ስለዚህ በታማኝነት በመቀደስ እግዚአብሔር የሰጠውን ህዝብ በማክበርም ከነሱ መጽናት መቆም እንዳለባቸው ይሄንን አስባለሁ። ሁለተኛው ነገር ደግሞ ይሄ ፕሮግራም ለቀጣይ ትውልድ ያለው ትልቁ ፋይዳ አገልግሎ ሰዎች እንደማይጣሉ፣ ሰዎች እንደማይረሱ፣ ሰዎች እንደማይተዉ ትልቅ ፋይዳ አለው ብዬ አምናለሁ በግሌ። ምክንያቱም እነዚህ ሰዎች ቅድም እንዳልነው ከ50 ዓመት በላይ የዘመሩ ያገለገሉ የለፉ የደከሙ ናቸው። ምናልባት አንዳንዱ ተረስተናል ተጥለናል ብሎ ያስቡ ይሆናል። ግን ደግሞ እንዳልተረሱ እግዚአብሔር ዛሬም እንደሚያስባቸው፣ እግዚአብሔር ዛሬም እንደሚመለከታቸው እኛ ምስክሮች ነን። እናንተ አልተረሳችሁም፣ እናንተ ልባችን ውስጥ አላችሁ፣ እናንተ በእኛ ውስጥ ቆይታችኋል ሊል ህዝቡ እውቅና ሊሰጣቸው፣ ህዝቡ ቴንኪው ሊላቸው ስለጠራቸው ይሄንን እንደ ትልቅ ፋይዳ ማየት ይችላል ትውልዱ ብዬ አምናለሁ። ማስተላለፍ የምፈልገው መልእክት ደግሞ ለኛ ትውልድ አሁን ላይ ላለው ወጣቱ ማህበረሰብ የመጀመሪያው ሳትለፉ ሳትደክሙ ትልቅ ነገር ትሰራላችሁ ብዬ አላምንም። ስለዚህ መልፋት፣ መትጋት፣ እግዚአብሔር በሰጣችሁ ቦታ ላይ መቀመጥ፣ ከዚያን እግዚአብሔር የሰጣችሁ አባቶች ቤተክርስቲያን ይኖራል። ለዚያች ቤተክርስቲያንና ለአባቶቻችሁ ለመሪዎቻችሁ መታዘዝን፣ መቀመጥን፣ መማርን፣ መትጋትን ልመክራችሁ እወዳለሁ። ምክንያቱም ሰው ያለፈውን ማግኘት አይችልም። ሰው ያልደከመበትን ማጨድ አይችልም። ሰዎች ያልዘሩትን እሱን መጠበቅ ተላላነት ነው። ምክንያቱም የደከመ ሰው፣ ዋጋ የከፈለ ሰው፣ አንድ ቦታ ላይ የጸና ሰው ነገ ብዙ ማትረፍ እንደሚችል፣ ብዙ መሰብሰብ እንደሚችል ያው ዛሬ ከነሱ ምስክር መሆን እንችላለን። አንደኛውም እኔ ነኝ ብዬ ተስፋ አደርጋለሁ። ምክንያቱም እኔ ቁጥር 1 አልበም ለመስራት 8 ትራክ ነው የሰራሁት። 8ቱን ትራክ ስቱዲዮ ውስጥ 8 ዓመት ሰርቻለሁ። ከ2000 ዓመተ ምህረት እስከ 2008 ዓመተ ምህረት ማለት ነው። ስለዚህ መቆየት ውስጥ ትልቅ ነገር አለ። ስለዚህ ትጉ፣ በርቱ፣ እግዚአብሔር ከናንተ ጋር ነው። እግዚአብሔርን ፍሩ።
እግዚአብሔርን አምልኩ ወዲያና ወዲያ አትበሉ ቀጥ ብላችሁ ወደፊት ሂዱ እላለሁ Allah no te magano che la che so va, il tanna fino alla